እንደፈለግን ሮጠን ችግር ውስጥ እንዳንገባ። ትራክ ድራይቨሮች ዊንተር እየመጣ ነው። ዊንተር ላይ በጣም ብዙ ሩኪ ድራይቨሮች ወይም አዲስ ድራይቨሮች ከሚሳሳቱበት ነገር አንዱን ዛሬ አጋራቸዋል። ዊንተር ላይ በምንነዳበት ጊዜ ስኖውም ይውረድ አይውረድ፣ መንገዱ ፍላትም ለጥ ያለ ሜዳም ይሁን አይሁን፣ ሜክ ሹር ብላክ አይስ የሚባል ነገር ስላለ መጠንቀቃችንን እንዳንረሳ። ብላክ አይስ ማለት ከአስፓልቱ ጋር የተመሳሰለ አስፓልቱ ላይ የተለጠፈ በረዶ ማለት ነው። ያ በረዶ በብዙ ነገር ሊመጣ ይችላል። ትንሽ ካፊያን በሚዘንብበት ጊዜ እላዩ ላይ ይጋገራል ማለት ነው። ፍሪዝ በሚሆንበት ጊዜ ስፔሻሊ ኒው ሜክሲኮ I40 ላይ፣ I80 ላይ፣ ላርሚ ዋያሚንግ፣ ሻያን ዋያሚንግ፣ ኔብራስካ፣ አይዋ 80 ላይ የምትነዱ ሰዎች I70 ላይ እነዚህ በጣም አይስ የሚበዛባቸው ቦታ ላይ ስነዳ በጣም ብዙ አደጋ ሀፕን ያደርጋል። እኔም ያጋጠመኝ ብዙ ነገር ስላለ ነው። በጣም ለጥ ያለ መንገድ ስለሆነ ብላክ አይስ የለውም በማለት እንደፈለግን ሮጠን ችግር ውስጥ እንዳንገባ ሁል ጊዜ ዌዘር ቼክ በማድረግ ብላክ አይስ ሊኖር ይችላል ብለን በጣም መጠንቀቅ ያስፈልገናል ማለት ነው። አባጣ ጎርባጣ መንገድ ስለሆነ ብቻ አይደለም ሰው የሚጋጨው። ፍላት መንገድ ላይ የሄድን በጣም ብዙ ችግሮች ሊገጥሙ ስለሚችሉ ብላክ አይስ ሊያጋጥመን ስለሚችል በጣም ተጠንቅቀን እንንዳ የሚል ሐሳብ ድሪቭን ባዮ ያቀርባል። ስለዚህ ራሳችንን ጠብቀን በዊንተር እንንዳ። ካላልባሌ ግጭት፣ ካላልባሌ ነገሮች ራሳችንን እንጠብቅ። ድሪቭን ባዮም ነኝ ከትራይ ብራዘርስ። ሴፍ ድራይቭ አውት ዴር። ላቭ ዩ ኦል።